ሄሎ ሰማይዙ ጉድን ሰማ? የምን ጉድ? አንተ እዛ ህይወታችሁ ለመቀየር ተፍተፍ ትላለህ፣ እሷ እዚህ ሽማግሌ አስልካ ሰፈሩን ታስቀውጧለች። ሄኖክ እንደዚህ አይነት ቀልድ አይመቸኝም። የምን ቀልድ ነው የምታወራው? ከፈለግና እናውራት። መጣው ምንድነው የምሰማው? ምን ሰማ? የምን ሽማግሌ ነው የተላከልሽ? ማን ነገረ? ጥያቄ መልሽልኝ። እኔም እንዴት ልንገር ብዬ ጨንቆኝ ነበር። በአባዬ በኩል ነው የመጡት። እና አንቺ ምን አልሻቸው? ምርጫ ተሰጠኝም፣ ግዴታ ማግባት አለብኝ። ቆይኔስ ፍቅራችንስ እንዴት እሺ ትያለሽ? እኔ ያላንቺ ማን አለኝ? አውቃለሁ፣ ግን እኔ እናንተ በተሳሳተ ጊዜ የተገናኘን ትክክለኛ ሰዎች ብቻ ነን። እነሱ ብቻ አይደሉማ፣ አንቺም ለካ ወስነሻል። ይዙ ሌላ ሰው ለመልመድ እንዳጨርሽው ልቤን በደንብ ታውቂዋለሽ። ባትታመኝልኝ እንኳን እንዴት እንድጠረጥርሽ እንኳን ምክንያት አስጭኝም። ለማንኛውም ይቅናሽ። ቆይ ለምን ጸጸት አሸክመኝ ትሄዳለህ? አግባኝ ቢልም ታጋባኝ ይመስል። እሱን እኮ መጠየቅ ሳይጠበቅብሽ መልሴን ታውቂዋለሽ። እሺ እንደዛ ከሆነ ሽማግሌ ላክ። ተይ ድጋሚ በተስፋ አትግጪ። አይ ይዙ ተጫወትኩብህ ማለት። ውጪ ላለችው ታላቅ እህቴ ነው ሽማግሌ የተላከው። ካልፈጠንክ ግን ለኔ መላኩ አይቀርም። በል ከመጣ አይቀር ልብስ ልቀይርና ቤተክርስቲያን እንሄዳለን። በዚህች ዓለም ስንኖር ስጋዊ ፍላጎታችንን ለማሳካት የምንሮጠው ሩጫ ነፍሳችንን ይበድላታል። አባቶች ካሉባቸው ችግሮች ፋታ ያገኙ ዘንድ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የተለያዩ ስራዎች እየተሰሩ ይገኛል። የቻልነውን በማገዝ ነፍሳችንን ደስ እናሰኛት። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 በአብሲኒያ 1410 29 444